ሁዝ ቴዲ አፍሮ ቴዲ አፍሮ ማን ነው? ቴዲ አፍሮ ማን ነው? ሚዲያውን እኮ አጨናነቀው። የሚያውቀውም የማያውቀውም እየተነሳ ቴዲ አፍሮ ቴዲ አፍሮ ቴዲ አፍሮ ይላል። እርግጥ ነው ቴዲ አፍሮ እንደምታውቁት በዛሬ ቀኑም ሐሙስ አልበሙን ለመልቀቅ ከሰዋሰው ሚዲያ ጋር ተስማምቶ ነበር። ነገር ግን ከ3 ዓመት በፊት ሰዋሰው ሚዲያ ጋር የያዘውን ውል ሁለታቸው በሚያውቁት ምክንያት ግን ህዝብ በደንብ በማያውቀው ኬዝ ውሉ ተቋርጧል። እሺ ውሉ ይቋረጥ በራሴ የዩቲዩብ ቻናል ገጽ ለቀዋለሁኝ ካለ በኋላ ከአርቲስት ቲቪ ጋር ወይ ከአርቲስት ሚዲያ ጋር ጋዜጣዊ መግለጫ ለመስጠት ተስማምቶ ተወያይቶም ነበር። ነገር ግን አርቲስት ቲቪም አሁንም ታገደ። በእነማን? በባለ ጊዜዎች ታውቁታላችሁ። ማን እንዳገደው ማን እንዳሳገደው። ከዚያ በኋላስ ምን ተፈጠረ ነው? ምንም ያልተፈጠረ። በቃ ዛሬ 8 ሰዓት ላይ ከቀኑ በዕለተ ሐሙስ ቀን አልበሙ ይለቀቃል፣ ይደመጥለታል። እንዲያውም ከዚህ በፊት ከነበሩ 4-5 አልበሞች ውስጥ ይሄኛው በበለጠ መሰማትና መደመጥ ያለምንም ሪከርድ መስበር አለበት እያልኳችሁ ነው። እንዴ ሰው በነፃነት የራሱን ሙዚቃ መስራት አለበት፣ ማስደመጥ አለበት። የራሱን ስራ ኢምፖዝ በማድረግ ለህዝቡ ማድረስ አለበት። አይደለም ተወዳጅ አርቲስት ይቅርና ተራም አርቲስት ቢሆን ስራው ስራ ነው፣ በቃ ይግለጽ። ገና ሐሳቡ ሳይወጣ ቴዲ አፍሮ ምን አለ ተብሎ እኮ ሊተች የሚችለው ስራው ከወጣ በኋላ ነው አይደል? እንዲህ ስራው ሳይወጣ ሰው ይተቻል። ይሄ እንደዚህ ነው፣ ይሄ ከዚህ አንፃር ተብሎ ሊነቀፍም ሊደገፍ የሚችለው እንደዛ ነበር፣ ግን አልሆነም። ስለዚህ መስተካከል አለበት። ለማንኛውም በየቦታው የምታየው እነ ዶክተር ወዳጄነህ እነ መሴሾ ሌሎችም ሙዚቀኞች በጣም ብዙ ሙዚቀኞች እነ ዳዊት ጽጌ እነ የባላገሩ ሚዲያ ባለቤት ወይም ደግሞ ማን መሰላችሁ አብርሃም ወልዴ በጣም እጅግ በጣም ብዙ እነ ቬሮኒካ አዳነ ሌላም ሰዎች አድናቆታቸው ስለ ቴዲ አፍሮ እየገለጹ ነው። እነ ሳሚዳን ሰውን ስታከብር ነው አንተ የምትከበረው። ሰውን በተቸ ቁጥር ነገስ አንተ ማነህ? በህይወትህ አጋጣሚ ሁሉ አንተን የሚተች ይበዛል። ስለዚህ ንጉሱን አክብር፣ የሙዚቃውን ንጉስ አክብር፣ ስታከብር ትከበራለህ እያሉ ነው እያንዳንዳቸው። እናንተስ በዚህ ነገር ምን ትላላችሁ? እንዴ እኔ እኮ ሩዋንዳ ነው የሆነብን። ሩዋንዳ ነው የሆነው። ኢራን እና ኢትዮጵያ ናቸው እንዴ ተጣሉት እስከምንል የገጠሙት አገር ከሀገር ነው እንዴ? ለማንኛውም ቴሊሻ ይመችሽ። ዛሬ 8 ሰዓት ሁሉም አድናቂህም አድናቂ ያልሆነውም ሁሉ በጉት የጠበቀህ ነው። ጥሩ ስራ ይዘህ እንደምትመጣ ተስፋ እናደርጋለን። ቡም